ቢስሚላህ ወንዶቹ ከበዙበት መንደር እንዲህ የሚል ድምጽ ጎልቶ ይሰማኛል። እኔ የሐላል ሚስቴን ፈላጊ ነኝ። ከመሞትበት አልጋይ ላይ ሆኜ እንኳን እስከ ህቅታዬ ድረስ የማፈቅራትን። ወረድ ብዬ ከሴቶቹ ዘንድ የሚሰማውን ለማድመጥ ጆሮዬን ጣል አደረኩኝ። አንዲቷን እንዲህ ስትል ሰማት። እኔ ደግሞ እንደሌሎች ሴቶች ሁሉ ሴት ነኝ። ጌታዬ ላንቺ ብሎ የከተበልኝን ሰው ይናፈኩኝ። በርግጥ ሴት ነኝ። ይሁን እንጂ ሀፍረቴን ጣጥዬ በቶሎ ሚስቱ እንዲያደርገኝ ለመጠየቅ ድፍረቱ ነበረኝ። ችግሩ ቁም ነገረኛና ኃላፊነትን ለመሸከም ዝግጁ የሆነውን የኔን ሰው አላገኘሁትም። ከዚያም መመለስ አልኩኝ። ከወንዶቹ መንደር አንዱንም እንዲህ ሲል ያደመጥኩት። እኔ ደግሞ እንደነዚያ ፍቅራቸውን ቀምመው እንደሚገልጹት ሰዎች አይደለሁም። እኔ ራሱ የተቀመመ የሚጣፍጥ ፍቅር ከልባቸው ካለና መግለጽ ከተቸገሩ ሰዎች አንዱ ነኝ። እወድሻለሁ፣ ምን ያህል እንደምወድሽ ግን መግለጽ ባልችልም። የሚገርመው እኮ ገና አላወኩሽም፣ ገና አላየውሽም፣ ገና አላገባውሽም። አንቺ ለኔ ተጻፍሽው የወደፊቷ ሚስቴ ሆይ መምጣትሽን ስጠባበቅ ይሄው አመሽቶ ነጋ። ከላይ የቀረቡት ድምጸቶች ምናልባትም የተሰሙ ላይሆኑ ይችላሉ። በሐሳቤ ውስጥ የተንከላወሱ ናቸውና ግና ያልተሰማ ነገር ሁሉ የለም ማለት አይቻልም። አሁን በርግጥ ሴቶች አሉ ብቸኝነታቸውን ለመናጠል ሷሊ የሆኑ ልጆችን ወልደው ተቃንተው ለሌሎች መቃናት ሰበብ የሚሆኑ ዘሮችን ማፍራት የሚፈልጉ። በርግጥ ወንዶችም አሉ የወንዶች ወንዳውንድ ንግግር የሰለቻቸው የትዳራቸውን ይናፍቁ። አንዷን ላግባት እንጂ አንዴ የኔ ትሁን እንጂ አንዴ ሊያት እንጂ አይኔን ጭምር ሰጣታለሁ። ከዚያ በኋላ ጎዶሎ በሆን እንኳን በሷ አካል ሞላለው የሚሉ በርግጥ ሰዎች አሉ የኔ የሚሉትን ሰው የሚፈልጉ የሚናፍቁ። እናም እንዲህ ያሉ ሰዎች በተስፋ የተንከላወሱ ቀኑ መሽቶ በነጋ ቁጥር ጥበቃው የረዘመባቸው አዲስ ሙሽሮችን ባዩ ጊዜ ሁሉ እኔስ ቆሜ መቅረቴ ነውን የሚል ሐሳብ ያዳክማቸው በሁሉ ነገር ተትረፍርፈው የጠገቡት እንኳን ሳይቀር ብሶት ያጋሱ የትዳራቸውን መምጫ ቀን ይተባበቃሉ። ከወንዶችም የሆነ ከሴቶቹ ሰፈር እንዲህ ያሉ ሰዎች እንዳሉ ይታወቃል። ችግሩ ሚስት ከገበያ ቦታ አትገዛም፣ ያባል ተብየውም ከሸቀጣ ሸቀጥ መንደር አይሸጥም። እናሳ እንዲህ ያሉት ሰዎች እንዴት ተገናኝተው እንዴት ሲጋቡ? በሐራም ለመጨማለቅ ሁኔታዎች ሁሉ አመች ናቸው። ጥብቅ የሆኑ ወንዶችና ሴቶች ሐላል በሆኑ መልኩ የሚገናኙበት ጥብቅ የሆነ መስመር ግን በበኩሌ ብዙም አላውቅም። ፌስቡክና ዋትስአፕን የመሳሰሉ የማይተዋወቁ ሰዎች አንዳንዴም በውሸት ማንነትና ስብዕና የሚግባቡበት ኋላም ዘርፈ ብዙ ችግሮች የሚከሰቱባቸው ሲሆንም ይስተዋላል። ታዲያሳ ያላገቡ ሰዎች ጉዳይ አሳሳችን። ይህን ጉዳይ አንስተን የመፍትሄ ሐሳቦችን እንጠቆም ካልን አንድ ዝግጅት ብቻ በቂ እንዳልሆነ እናውቃለን። ምናልባትም ከናንተ የሚመጡ አስተያየትና ምክሮችን ተንተርሰን ይህን ጉዳይ በሰፊው እንዳስስበት ተከታታይ ፕሮግራም እንደሚኖረን ተስፋ እናደርጋለን። ወሳኞቹ እናንተ ናችሁ። ከናንተ የሚመጡ አስተያየትና ምክሮችን ጠባቂዎችን። በርግጥ በዚህ ርዕስ ላይ ብዙ ነጥቦችን መነካካት ይቻላል። ለዛሬ ለመጀመሪያ ያህል ግን አንዱን ነጥብ አንስተን የአድማጮችን አስተያየት እናስደምጣችሁ። የትዳር ጉዳይ ሲነሳ እንቅፋት ከሆኑ ነገሮች አንዱ ገንዘብ ነው። ሴቲቱን የማስተዳደር ኃላፊነት የተጣለበት ወንድ
ኪሱ ባዶ ይሆናል። ሰራተኛ እንኳን ቢሆን ገቢው ከዕለት ጉርሱ አታልፍም። ሴቲቱ ባላት ገንዘብ ተጠግተው ትዳራቸውን ማቆም ይቻል ይሆናል። ችግሩ ገንዘብ ያላቸው ሴቶች ገንዘባቸውን ይዘው ወንድ ይጠጋሉን? እኔ ካለኝ ከሱ ጋር ባለኝ ብሬ የሆነ ነገር አድርገን ያኔ ኒካህ አስረን ትዳር መመስረት እንችላለን ማለት ነው። ስለዚህ አሁን እኛ ሀገራችን ላይ ማለት ነው ብዙ ሰው ሊሆኑ ወንዶች አሉ ትዳር የሚፈልጉ ማለት ነው። ስለዚህ ሁላችንም ብንሆን የወንዶች ዲናቸውን ነው ማየት ያለብን ማለት ነው። ሀብት ቀሪ ነው ወይም ደግሞ ተገኝቶ የሚታጣ ነገር ስለሆነ ማለት ነው። ዲን ዘላለማዊ ዘነው የምንሄደው ነገር ነው። ስለዚህ እንደ ራሴ ከሆነ እኔ ሀብት ስላለው ብቻ ትዳር መያዝ የለብኝም። ዲኑን ነው ማየት ያለብኝ። ሀብታምና ደሃ እንኳን ቢመጣልኝ ማለት ነው ሀብታሙ ያኔ ዲን ምንም ነገር የለው ከሆነ እኔ ወደ ደሃው ነው መሄድ ያለብኝ ማለት ነው ዲን ካለው። ከትዳር አንዳችንም በመቀጠልም አንድ ወንድ ኢማንተኛ ከሆነና አላህ የሚፈራ ሰው ከሆነ እኔ ለትዳር ከጠየቀኝ እኔ ብር ስላለኝ ያን ነው እንደነቂው አልሄድም መቼም። ግን እስካሁን ድረስ ይቸግረኛል አልዋሽም ማለት ነው። ለምን በአሁን ሰዓት በጣም አስቸጋሪ ነው ሰው ማመን ሀታ ራሱ የፈለገ አላህ የሚፈራ ሰው ነው በመንለው ማለት ነው። እያንዳንዳችን ላይ የጠረጣሪ ይኖረናል። በተለይ ደግሞ ትንሽ ብር አለን የምንለው ከሆነ ማለት ነው። እና ያው እስከምቀበለው ድረስ ይቸግረናል። እቀበለዋለሁ ሙሉ በሙሉ እንደጠየቀኝ ቶሎ ይሄን ሐሳብ ሌላ ነው ማለት ነው። በአሁኑ ሰዓት ላይ ኢንሻአላህ ሁሉም ሰው እንደራሴ ከሆነ ኢማን ያለው ወንድ ነው መምረጥ የምፈልገው። ኢማን ያለውን ልጅ ነው መምረጥ የምፈልገው፣ ሀብት አይደለም። ነገር ግን በዚህ ሰዓት ላይ ወላሂ በጣም ያሳዝናል ማለት በቃ አንዳንድ ሰዎች አሉ ከሴት ላይ በቃ ገንዘብ እንጂ ሌላ ነገር የሚፈልጉ ነገር የለም ማለት በቃ አለን እያሉ የሆነ ገንዘብ ሲያገኙ ወይም የሚሸሹ ወንዶች ናቸው እንጂ ያሉት በብዛት ያው ረቢ ሁሉም ወላሂ እንዳየሁት ከሆነ ሴቶቹ በጣም ጎበዝ ነን ነው የምለው። በቃ በዚህ ሰዓት ላይ እኔ በበኩሌ ወላሂ በጣም የሚስቴ ነገር እኔ ገንዘብ ቢኖረኝ ራሱ በቃ ለሱ ምንም ማድረግ ቤቴን ራሴ ባቆም ምንም አይመስለኝም ነበር። ግን ታማኝ ወንድና እንዲህ አይነት ወንድ ይኖራል ብዬ ማላስብም። አላህ ያድርጋቸው፣ አላህ ይስጠን እንዲህ አይነት ወንድ። አንድ ወንድ ልጅ ብር ከሌለው ያኔ ትዳር እየፈለገ ብር ከሌለው እኛ ብር ካለን ዋናው ፍቅር ነው። ብር ካለን አንድ ላይ በጋራ መመስረት እንችላለን ማለት ነው። ያሰብነውን ነገር ማሳካት እንችላለን። እና ስራ ቦታ የሚከፈለው ብር አነስተኛ ሆኖ ያኔ ከቤት ክራይ የማያልፍ ከሆነ እኔ የምሰራ ከሆነ እኔ ደግፈዋለሁ ማለት ነው። የቀረውን በጋራ እየተደጋገፍን ኑሯችንን መክፋት እንችላለን። ዋና ኢማን ካለው ሁሉ ነገር የማይደረግ ነገር የለም። እዚህ ጋር አንዱ ወሻሽ ብር ፍለጋ ነው የመጣው ብር ሊበላኝ ነው የሚል ጥርጣሬ ልቦናችን ውስጥ ይኖራል ማለት ነው። አይ ከዚህ በኋላ እንግዲህ ካለው ህይወት አንፃርና የሱን ህይወት አይቼ ምን አይነት ባህሪ እንዳለው አይቼ ከተረዳሁት በኋላ ካለኝ ነገር ላይ ላካፍለው ምንም ወደ ኋላ አይደለም ማለት ነው። እቀበለዋለሁ። እውነተኛ ላይ ፈራ ከሆነ እውነተኛ ትዳር ፈልጎ ከሆነ ካለኝ ነገር ላይ መደብቀው የለም እንዳል ያለኝ ነገር አውጥቼ ሰጥቼ የጋራ ብር ብሰራ ደስተኛ ሆናለሁ በእኔ ሀሳብ ማለት ነው። ለምሱናን ይከተላል ወይ ትዳር ማለት በእስልምና በኢማን የኢማን ግማሽ ነው። ስታገቢ ደግሞ ትዳር ኢማንሽ ሙሉ ይሆናል፣ ኢማናችን ሙሉ ይሆናል ማለት ነው። አላህ Subhanahu Wa Ta'ala አመለ ሳሊህ የሆነውን ይወፍቀን ማለት ነው ኢንሻአላህ። እና ምን አይነት ነው ከምን አይነት ሰው ጋር ነው የሚውለው? ይቅማሉ ወይ ያጨሳሉ ወይ የተለያዩ መጥፎ ነገሮችን የተለያዩ ሱሶችን እነዚህ አይነት ነገሮች አሉበት ወይ እንዴት ነው ብለን ማለት አለብን። የሰው ልጅ ዋናው ነገር ሀብት ሳይሆን ፍቅርና ኢማን በአንደኛ ደረጃ ኢማን ከዛ ፍቅር የሰው ልጅ ፍቅር ኢማን ካለው ደስተኛ ሆኖ በሁሉም ነገር ያለውን በልቶ ጠጥቶ ይኖራል ማለት ነው። ሀብት ምንም አያደርግም፣ ዋናው ኢማን ነው። ሀብት ጠፊ ነው፣ ዛሬ ይሰጣል፣ የሚሰጠውም አንድ አላህ ነው። ዛሬ ከፈለገ ይሰጣል፣ ከፈለገ ያሳጣል። ሱብሃንአላህ ሁሉም በሱ እጅ ነው ያለው። እና ወንድ ልጅ ስንወደው
ወይም ስናቀው ብሩን ሳይሆን መቅረብ ያለብን ኢማኑን አኽላቁን ምን አይነት ኢማን ነው ያለው በምን አይነት ቤተሰብ ነው ምን አይነት ጓደኛ ነው ያለው የሚለው ነው የትዳር ጉዳይ ሲነሳ እንቅፋት ከሆኑ ነገሮች አንዱ ገንዘብ ነው ሴቲቱን የማስተዳደር ኃላፊነት የተጣለበት ወንድ ኪሱ ባዶ ይሆናል ሰራተኛ እንኳን ቢሆን ገቢው ከለት ጉርሷ አታልፍም ሴቲቱ ባላት ገንዘብ ተጠግተው ትዳራቸውን ማቆም ይቻል ይሆናል ችግሩ ገንዘብ ያላቸው ሴቶች ገንዘባቸውን ይዘው ወንድ ይጠጋሉ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እጅግ በጣም በስፋት ሊሰራበት የሚገባ ነባራዊ ሀቅ ነው ያነሳችሁት ሐሳብ ማሻአላህ ወላሂ እውነት ለመናገር ያቀረባችሁት በእያንዳንዱ ሴቶች ውስጥ ያለ በእያንዳንዱ ሰዎች ውስጥ በቃ እንጀ ወላሂ በጣም ቃላት ያጥረኛል በእያንዳንዱ በቃ በየቤቱ ያለ ነገር ውስጥ ነው ያለ ውስጥ ነው ያወራችሁ ያላችሁ ብዙ ጊዜ ሴቶች ጥፋት እናጠፋለን ትልቁን ጥፋት እንኳን የምናጠፋው እኛ ሴቶች ነን ግን ወንዶች እያበዙ ነው ያሉት ወንዶች መታቸት አይደለም ወላሂ በዚህ ጊዜ እንጃ ታማኝ ወንድ አለ ብዬ ለመናገር ወላሂ አልችልም ሐቂቃ ማለት ነው ወላሂ ወንዱም ሌላ ይላል ሴቱም ሌላ ይላል እስኪ አላህ ጥሩ ነገር ይስጠን ነው ማለት ነው እስኪ አላህ ታማኝ ያደርገን ሁላችንንም አላህ ታማኝ ያደርገን ወላሂ ባሁን ሰዓት በጣም ነው ወንዱም ሴቱም በጣም ይከብዳል ወላሂ ከደረሰብኝ እንጻርም ከማየው ነገርም አብሶሄም አላህ ያንሳው እንዳለው ያኔ ሶሻል ሚዲያ በጣም ደሰኛ በጣም ወዳሉ ግን ወላሂ ወንዶችን አላህ አደብ ይስጣቸው በዚህ ጊዜ ብዙዎቹ የሚመጡት ምንድነው የሴት ልጅን ብር ፈልገው ሙምኪኑ ለተወሰነ ጊዜ አብሯት ለማይቆዩ በጣም ፈልገው ጥቂቶች ናቸው እና አሉ እንኳን አላሁ አለም በዚህ ጊዜ እንኳን አሉ ይያለናገር ወላሂ ምለው እኔ እንደ ወላሂ ይሄን ፕሮግራም ተሰማ ራሴን መቆጣጠር ያቅተኛል ያለቀስኩ ነው ፕሮግራማችን መከታተለው ትዳር ይሄ ያላህ ስጦታ ነው ያላህ ነዒማ ነው እኔ ማምነው በቃ አላህ ራሱ መርቆ ሲሰጥ ነው እንጂ እዚህ ጋር ገንዘብ ሀብታም ስለሆነ ማንስ ይታመናል የሚታመንም ደግሞ በአሁን ጊዜ በጣም አስቸጋሪ ነው ወላሂ በጣም ምን እንጃ በጣም ይከብዳል ብቻ በአሁን ሰዓት መተማመን ወንድ ልጅ ቀድሞ ሴት ልጅ ስንት ሀብታለሽ ብሎ መጠየቁ ይሄ አግባብ አይደለም ነው የሚለው ወንድ ልጅ መሰለን የሚያገባትን ሴት ሀብት መጠኗን አውቆ ቢያገባ ይሄ አግባብ አይደለም ምክንያቱም ብዙ ጊዜ ወንዶች በተለያየ አህዋል حتى በዲንም ራሱ ከዲን የሚወጡ ወንዶች የሚለዩበት ምክንያት ይህ ነው ብዙ ጊዜ የሴት ልጅ ገንዘብ አብረው አገብቼሻለሁ አብሬሽ ኖራለሁ በማለት حتى ሳያገቡ ሁሉ የሴት ልጅ ገንዘብ የሚነጥቁ ብዙዎች ናቸውና እሱ ይሄንን መጠየቅ አለበት ብዬ አላምንም ላኪን እሱ የወደደችውና ያፈቀረችው ጥሩ አኽላቅ ያለው የወደደችው ልጅ ከሆነ ራሷ ጠይቃ የራሷ ማድረግ እንዳለባት ይሰማኛል ከዛ ውጭ ግን ወንዱ ልጅ ስንት ሀብት እንዳላት መጠየቁ ተገቢ አይደለም ከዚህም ባሻገር حتى ሰፊያን አልሰውሪ የሚባሉ አሊም ምን ይላሉ አንድ ወንድ የሚያገባትን ሴት ስንት ሀብት መጠን አለሽ ብሎ ከጠየቀ እሱ ሌባ መሆኑን ወቁ ይላሉና በዚህን አጋጣሚ እንደዚህ አይነት ወንዶችን ልንጠነቀቃቸው ይገባል እላለሁኝ ከተቻላችሁ ወንድሞችን በደንብ ለመምከር ጥረት አድርጉ ሐቂቃ ማለት ነው ብዙዎቻችን የተጎዳና ሁላችንንም አላህ ታማኝ ያደርገን እስኪ አላህ ይወፍቀን ሴት ልጅ ወይንም እህትህ እንድታገባ ትፈልጋለህ ለዚህ ታላቅ ፍላጎት ከስራ አንፃር ያደረከው ቀላል የሚባለው ወንዷ ብቻ ነው በቂ ነው ልጃቸው ቁጭ ብላ በመጠባበቅ ሌላ ምንም አይነት አስተዋጽኦ ሳታደርግ የኔ የምትለው ሰው ወደሷ እንዲመጣላትና ልጃቸውን ለትዳር እንዲጠይቃቸው ይጠብቃሉ ሀቅ ነው የኛ እናትና አባት በዚህ ቀላል አይነት መንገድ ተብቃቅተዋል ረብዞቹም ጎጆ ለመቀለስ የቀየሱት መስመር አልነበረም ይሁን እንጂ ዓለም አንድ መንደር ሆነች በተባለችበት በዚህኛው ዘመን አመጣሽ ቴክኖሎጂዎች የየሰውን ጓዳ ከየሳሎናችን ቁጭ ባልንበት በሚያሳዩበት በዚህኛው ጊዜ የሴት ልጅ ክቡር ገላ እንደ ተራቃ ለጎማና ለቆርቆሮ ማስታወቂያ በተራቆተበት ብልግና በተንሰራፋበትና ጨዋነት ሞኝነት በሚመስልበት በዚህኛው ዘመን
ወላጆች ወይንም ወንዶች የሴቶቻቸውን የትዳር ጉዳይ በተመለከተ እጃቸውን አጣጥፈው መቀመጣቸው በእጅ የሚባል ሐሳብ እንዳይደለ ነው አንዳንድ አዋቂዎች የሚመክሩት። አሁን ጨዋ ሴቶች ወንዶችን የሚጣሩበት ጩኸታማ ጫማ አይለብሱም። ባካሄዳቸው ተዘናብለው ባለባበሳቸው ተራቁተው የሚሉትን ሰው ወደ ራሳቸው አይጣሩም። ከወንዶች ጋር ተጠጋግተው ሴትነታቸውን ማያጡም። በርግጥ ደግ ያደረጉ በርግጥ በጌታችን አላህ Subhanahu Ta'ala መልካም ፍቃድም ደግ ነገር ይጠብቃቸዋል። የአላህ ቀን ባሪያዎች ለተዛዛቱ ያደሩትም ኮረኮንች ላይ ቢተኙ መኝታቸው ሰላም አለው። ህልማቸው አይቆረቆሩም። ሳቃቸውን የሚከተል ኩርፊያ ደስታቸውን የሚያሳድድ ሐዘን የለባቸውም። ማግኘት የሚፈልጉትን ነገር በሐላል ለማግኘት ትዕግስት አላቸው። ሲጠባበቁ እያዩት ቀኑ ቢመሽም ተስፋ አይቆርጡም። ጌታቸውን እንደሚያነጋላቸው እርግጠኛ ናቸውና። ወንድም አለምዬ ሰላምና ተስፋ ለእንደዚህ ያለችዋ ጨዋ እህትህ በቂዋ ሊሆን ይችላል። ያንተ ምንም ጥረት ያልታከለበት ጸሎት ግን በቂዋ አይደለም። ብዙ ጠንካራ ሴቶችን አይተናል። ዱላ ሲበዛባቸው እንደሚሰበር ተስፋ ያደረጉት የትዳር ጥያቄ ሲርቅባቸው ቅስማቸው የተሰበረና አጓጉል ቦታ ይወደቁም። በሰሩት ጸያፍ ተግባርም የድብቅ ትኩስንባቸው ፊታቸውን እያቃጠለው ግና ከጣሪያ በላይ የሚስቁም። ሳቃቸው ግን ሳቅ ብቻ አይደለም። ልብ ብለህ የሰማው ከሆነ ለቅሶም አለበት። ልብ ብለህ የሰማው ከሆነ ብሶት አለበት። ልብ ብለህ የሰማው ከሆነ ወንድም አለምዬ የእህትህ የትዳር ጉዳይ ያሳስብህ ከሆነ ዱዓ ብቻውን በቂ አይደለም ያልኩህ ነው። ለራስህ ሚስት ስትፈልግ እንደምትንቀሳቀሰው ሁሉ ለእህትህም ባል በፈለክ ጊዜ ተንቀሳቀስ። አይኖችህን ግለጽ። በዙሪያ ያሉ ባልንጀሮችህን በአስተውለት መነጽሪያቸው። ምናልባትም ሩቅ ሳትሄድ የገዛ ጓደኛ ለእህትህ የትዳር ጓደኛዋ ሊሆናት ይችላልና። እርግጥ ነው ባህላችን ይህንን አይፈቅድም። አንተ ለእህትህ ባል ብትፈልግ ነውር እንደሰራህ እንደሆነ ሆኖ ሊወራብህ ይችላል። በበኩሌ ተራወሬ ከወሬነት የዘለለ ትርጉም የለውም ባይነኝ። ወንድም አለምዬ ደግመህ ደጋግመህ አስብበት። በባህልና ወግ ታስረህ ምንም አይነት እንቅስቃሴ ሳታደርግ በዱዓ ትብቃቃለህን ወይንስ ከዱዓም ባሻገር ሰበቡን ለማድረስ ተንቀሳቀሳለህ? በርግጥ የእህትህን የትዳር ጉዳይ በተመለከተ የትኛው ይሻላል? አስተያየትና ምክርን ለመስማት ጓጉቻለሁ። ታውራኛለህን? አንድ ሙስሊም እህትህ የጎደላት ነገር ስታይ ያ ነገር እንዲሟላ መፈለግህ አይቀርም ወይም መጨነቅህ አይቀርምና ዱዓው ማድረጉ ለሷ ትልቅ ነገር ነው። እንደዚሁም ደግሞ እሷን ሰብር እንድታደርግና ወደ ሌላ ሐራም ነገር ዘላ እንዳትገባ መምከሩና ማድረጉ ያንን ነገር መፈጸሙ ትልቅ ተግባር ነው። ከመሆኑም ጋር ይህ በቂ ነው ወይ ለሚለው ጥያቄ እንደኔ ሐሳብ በቂ አይደለም ነው ብለው ምንም በቂ አይደለም። ለእያንዳንዱ ነገር ዱዓ አድርገን ሰበብ እንደምናደርሰው ሁሉ ለዚህም ሰበብ ማድረስ አለብን። ለዚህ ደግሞ ሰበብ ማድረስ ያለብን በምን አይነት መልኩ ነው? ኢንሻአላህ እንግዲህ የመጀመሪያው እንትን አብዛኞቻችን እኛም እንደምናውቀው በአካባቢያችንም በአገራችንም የተለመደ ነገር ባልመጦላት የሚጠይቀውበት ሁኔታ ነው ያለው ማለት ነው። ኢንሻአላህ ከዛ በተጨማሪ ደግሞ በእኛ አካባቢ አሁን አሉ የተወሰነ ብዙም ባይለመድም ለልጅ ባሌ ማምጣት አይነት አካሄዳለ። ያ እንግዲህ አንደኛው መንገድ ነው ማለት ነው ለልጅ ባል የሚመጣበት ሁኔታ። ዱዓ ወሳኝ ነገር ነው፣ ጥርጥር የለውም። ዱዓ ማድረጉን ዱዓ አደርጋለሁ። ነገር ግን ከዱዓ ባለፈ ሰበብ ማድረስ ግድ ይላል። ሰበብ ማድረስ ይጠብቅብናል። ያው ሷሊህ የምንለውን ሰው ከአላህ ዘንድ ጥሩ ነው ብለን የምንጠረጥረውን ሷሊህነቱን አናውቅም። ምናልባት ያ ሷሊህ ያልነው ሰው በጓደኝነት ወይም በመናየው ነገር ሷሊህ ሊሆን ይችላል። ነገር ግን ማህበራዊ ኑሮ ላይ ደካማና ትዳር መምራት የማይችል ሰው ሊሆን ይችላል፣ ሊያጋጥመን ይችላል እንደዛ አይነት ነገር። ቢሆንም ከላይ በመናየውና በመንፈርደው ነገር ለዛ ሰው ልጠይቀው ይችላል እኔ ፐርሰናሊ ማለት ነው። الله أكبر يا الله فسبحانه رب ما لنا سواه. الله أكبر يا الله فسبحانه
رب ما لنا سواه አንድ ወንድም በደንብ የሚያውቀው ሌላ ወንድሙን ከእህቱ ጋር ማገናኘት ወደ ትዳር ዓለም እንዲገቡ ማድረግ በጣም ተጨንቆ አስቦ ይሄንን ነገር ማድረግ ከቻለ والله ጀዛውን አላህ ነው የሚከፍለው ምክንያቱም ነገ ወልደው ተዋልደው ጥሩ ሆነው ጥሩ ቤተሰብ መስርተው ባየ ጊዜ የሚሰማው ደስታ አለ አላህ ደግሞ የሚሰጠው አጅር ያው ከፍተኛ ነው ይህ ትልቅ ነገር ነው ሌላው ቢቀር እህትስ ብትሆን ሴቷስ ብትሆን አንድ መታቃት ጓደኛዋን ለሌላ ወንድሟ መዳር ጥሩነቷን ያያወቀች በጣም ጨዋነቷን ያያወቀች ማሻአላህ የምትድር ከሆነ ይሄ ነገር እኮ በጣም የተቀደሰ ሐሳብ ለምሳሌ እኔ አልহামዱሊላህ ረብል ዓለሚን የሁለት ልጅ አባት ነኝ የመጀመሪያ ልጄ ዳሩ ሰላም ትባላለች ኢንሻአላህ የሁለት አመት ልጅ ናት ኦሬዲ እናቱ ጋር ተነጋግረናል በዚህ ዙሪያ ላይ አላህን የሚፈራ ልጅ ካገኘሁኝ እድራታለሁ ነገር ግን የሚሆነው ምንድነው መጀመሪያ ልጄን በጥሩ ተርቢያ አሳድጌ እማላፍርባት ልጅ ከሆነች ነው እንጂ እኔ ዝም ብዬ ልጄ ስለሆነች ብዬ ጥሩ ሰው ፈልጌ ጥሩ ሰው አግባልኝ አይደለም እና ልጄ መጀመሪያ በጥሩ ተርቢያ አንድ ስቴፕ እዛ ደረጃ መድረስ አለብኝ ብዬ አምናለሁ ለመጠየቅ ነገር ግን ካልሆነ ልጄ ማለት እስከዚህም ከሆነች ግን ዱዓ ብቻ ነው ማደርገው ያንን ጥሩ መላውን ሰው ሂጄ ልጄን አግባልኝ አይደለም እና መጀመሪያ ልጄን የምተማመንባት ልጅ ለማድረግ እጥራለሁ ኢንሻአላህ በአላህ ገዛ ተሆናች ብዬ ተስፋ አደርጋለሁ በነገራችን ላይ ያው ይሄ የህይወት ጉዳይ እንደመሆኑ መጠን ምንጊዜም ጥንቃቄ ሊለየው አይገባም ምክንያቱም አንድን ሰው ከሌላው ሰው ማገናኘት ማለት የሁለት ሰዎች ህይወትን ማቆራኘት ማለት ነውና አንዳንዴ እኛ የምናቃቸውን የላይ ስህተቶች የላይ የምናቃቸውን ጥሩ ያልሆነ ባህሪ ሊሆን ይችላል በአንድ ወንድም ላይ የሚታይ ወይም እህት ላይ ያንን ሸፋፍኖ እንዳላወቀ መስሎ ማገናኘቱ ሌላ ተወቃሽ ያደርገናል ወይም ወንጀል ውስጥ ይከተን ይችላል الله أكبر يا الله فسبحانه رب ما لنا سواه الله أكبر يا الله فسبحانه رب ما لنا سواه ለምሳሌ እኔ ከማቀው ታሪክ አንድ ነገር ማለት እችላለሁኝ አንድ ሁለት ጓደኛሞች ናቸው ሁለቱንም እኔ ባካል አቃቸዋለሁ እና አንደኛው ትዳር ይፈልጋል አንደኛው እህት ደግሞ በልጅነቷ አግብታ ፈታለች እና ሲያወሩ እንደዚህ ትዳር እንደሚፈልግና ሚስት እንትን ማለት እንደሚፈልግ ነገ ሲያወሩ እንደዚህ ጀማዓ ላይ ቁጭ ብለው ነው እንደዚህ አንደኛው ያኛው ጓደኛው ተነስቶ በቃ ሲስተር ለምን አታገባት ምናምን ነገር አለው ይሄ ነገር እርግጥ ሪስክ አለው ይሄንን ነገር ማድረግ ማለት ነው ለምን ሪስኩ ምናልባት የዛ ሰው እንትን መልስ ጥሩ ባይሆን ወይንም ደግሞ አይ አላገባትም ቢል ምን አይነት ሳይኮሎጂካሊ ተጽዕኖ ሊፈጠር እንደሚችል ግልጽ ነገር ግን ይሄን ሁሉ መቋቋም መቻል አለብን ማለት ነው ኢንሻአላህ በእንደዚህ አይነት ነገሮች ያኛውም ልጁም ተቀበለ ከወደ ታሪኩ ሲመለስ ልጁም ተቀበለ እነዛ ሁለት ልጆች ተጋብተው ጥሩ ህይወት እየኖሩ ነው ማለት ነው ኢንሻአላህ እና በእንደዚህ አይነት ነገሮች ስበብ ማድረስ አለብን رب ما لنا سواه الله መልእክታቸው ለኛ ያደረሰው እድሉ ለሰጠን ምስጋና ይድረሰው ለእውነት ምሰራ ያደርገን ደግሰው ያአላህ ሪሳላ ዳዋን ምናደርሰው ነገም ታሪክኛን በደግ እንዲያወሰው ትውልድ የሚወርሰው ኸይርና በጀው رب ما لنا سواه እንዳጃለ ልዑላ እንድንሆነ ኸይረኛ ዳዕዋን ያስፋፉትን ቆላ ከደገኛ ዛሬ 335ኛ አላህ ያንን ታሪክ ያደረሰን ለኛ ተግባሩን ወደኛ እንድናመጣው فسبحانه رب ما لنا سواه السلام عليكم ورحمة الله وبركاته يود مشايخوቻችን درس فيديو የዳዕወቶቻችን የሙሐደራ ቪዲዮ
እንዲሁም ከቲቪ አፍሪካ የተቀዱ ቪዲዮዎችን ወይም የተለያዩ እስላማዊ ቪዲዮዎች ልክ ዩቲዩብ እንደወረደ እንዲደርሱ ይፈልጋሉ? ሰብስክራይብ የሚለውን በመጫን ሰብስክራይብ በማድረግ ተከታታዮችን ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።